ችግር እግዚአብሔር በቃሉ ይመልሳል። የእያንዳንዳችንን ጥያቄ እግዚአብሔር በቃሉ በኩል መልስ ይሰጣልና ቃሉን መስማት ከምንም በላይ ስለሆነ እግዚአብሔር ቃሉን እንደተገለጠ ነው ሳምንት ያየነው። በሳምንቱ የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ባለው የወንጌል ክፍል ውስጥ ያየናቸው ብዙ ነገሮች አሉ። በዛ ታሪክ ውስጥ ደቀ መዛሙርቱ ከአሳ አጥማጅነት ተጠርተው ሁለተኛ አሳ አጥማጅ አትሆኑም ተብለው ከአሳ አጥማጅነት ወደ ሰው አጥማጅነት ኢየሱስ ክርስቶስ የጠራቸው ደቀ መዛሙርት እንደገና ወደ አሳ ማጥመድ ሄደው በጥብርያዶስ ባህር አጠገብ አሳ ሲያጠምዱ እናያለን። በዚህ ስፍራ ላይ በዚህ ታሪክ ውስጥ እንደተረዳ ነው 7 ከደቀ መዛሙርቱ 7 በጴጥሮስ መሪነት በባህር እነሆ አሳ ለማጥመድ ሲደክሙ እንዳደሩ፣ ነገር ግን ሌሊቱን ሙሉ ሲደክሙ አድረው አንድ እንኳን አሳ መያዝ እንዳልቻሉ በዛ ታሪክ ውስጥ ተመልክተናል። በዛ ታሪክ ውስጥ ሲነጋ ኢየሱስ ክርስቶስ በባህር ዳር ቆሞ እንደተገለጠላቸው እነሱም እንዳወቁት መረባቸውን በስተቀኝ በኩል እንዲጥሉ እንዳዘዛቸውና ወዲያው ሲጥሉ ስንት አሳ ነው የተያዘላቸው ያለው? 153 ታላላቅ አሳ መረቡ እስከሚሞላ ድረስ ታላላቅ አሳዎች እንደተያዙላቸው፣ ከዛም በኋላ ከያዙት አሳም ኢየሱስ ክርስቶስ አምጡ ብሎ ምሳ እንደተመገቡ አይተናል። በዛ የወንጌል ክፍል ውስጥ እንግዲህ የወንጌሉ ተያያዥ ነው። ምሳ ከበሉ በኋላ ብሎ ነው የሚቀጥለው የዛሬው የወንጌል ክፍል። ምሳ ከበሉ በኋላ ኢየሱስ ክርስቶስ አሳ አጥምደው የያዙትን አሳ ካወጡ በኋላ ፍምና የተጠበሰ አሳ አገኙ። ካመጣችሁት አሳ አምጡ ብሎ እነሆ ምሳ በሉ ነው የሚለው። ምሳ ከበሉ በኋላ ያለውን ታሪክ ነው ዛሬ የሚናገረው። ይህንን የወንጌል ክፍል ስንመለከት ጠቅላላ የሚናገረው ስለ እረኝነት፣ ስለ ኃላፊነት፣ ስለ ደቀ መዛሙርቱ እረኝነት ነው የዛሬው ወንጌል የሚተርከው። ሳምንት ዕለት ባየነው ታሪክ ውስጥ ባህር ምን እንደሆነ፣ መርከብ ምን እንደሆነ፣ መረብ ምን እንደሆነ፣ አሳ ምን እንደሆነ፣ በባህር ዳር መቆም ደግሞ ምን እንደሆነ አይተናል። የዛሬው የወንጌል ክፍል እንግዲህ ከሳምንቱ የቀጠለ ነው። ምሳ ከበሉ በኋላ ኢየሱስ ክርስቶስ በዛ ሳምንት ባየነው የወንጌል ክፍል ውስጥ በሚስጥር ያየናቸው ነገሮች አሉ። ባህር ምንድን ነው ያልነው? ባህር ማለት ዓለም ማለት ነው ብለናል አይደለም? ባህር የተባለችው ዓለም ናት። ዓለም ናት። በባህር ውስጥ አሳ እንዳለ ሁሉ በዓለም ውስጥ ደግሞ ማህበረሰብ አለ፣ ህዝብ አለ፣ አህዛብ አለ። ከባህር ውስጥ አሳውን እያጠመዱ እንዳወጡ በመረብ እንዳወጡ ሁሉ ደቀ መዛሙርቱ በቃሉ መረብነት ምዕመናንን እያጠመዱ ክርስቶስን እየሰበኩ ክርስቶስን እንዲያምኑና እንዲጠመቁ የክርስቶስ ቤተሰብ እንዲሆኑ ወደ መርከቢቱ ወደ ቤተ ክርስቲያን እንዲያስገቡ መርከብ የተባለችው ቤተ ክርስቲያን እንደሆነች አይተናል። ምሳ ከበሉ በኋላ ኢየሱስ ክርስቶስ ምንድን ነው ያደረገው ስንል የዛሬውን የወንጌል ክፍል እንደዚህ ብሎ ነው የሚጀምረው። ቅዱስ ዮሐንስ በረከቱ ይደርብንና ምን ብሎ ነው የሚጀምረው? ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን ጥያቄ ጠየቀው። ትወደኛለህ ሆይ የሚል ጥያቄ ነው የጠየቀው ስምዖን ጴጥሮስ። ለትምህርታችን ርዕስ ተከተለኝ የሚል ርዕስ እንሰጠውና ለዚህ ታሪክ በዛሬው ታሪክ ውስጥ ያለውን ለጥቂት ደቂቃ እናያለን። ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። ቃሉን መስማት ከምንም በላይ ነው ምዕመናን።
ቃሉን ስንሰማ ልባችን ያርፋል። ቃሉን ስንሰማ እንጽናናለን። ቃሉን ስንሰማ መንፈሳዊ ጉልበት እናገኛለን። ሰው እንጀራ ሲበላ ውሃ ሲጠጣ ስጋዊ ኃይል እንደሚያገኝ ሁሉ የእግዚአብሔርን ቃል ስንሰማ ደግሞ ነፍሳችን መንፈሳዊ ጉልበት ታገኛለች። መንፈሳዊ ኃይል እናገኛለን። ነፍሳችን በስጋችን ላይ እንዲሰለጥን የሚያደርገው ቃሉን ማወቅ ነው። ስለዚህ ቃሉ የነፍስ ምግብ ነው። የስጋ ምግብ ሳይሆን የነፍስ ምግብ። ነፍሳችን የምትመገበው የእግዚአብሔርን ቃል ነው። ስለዚህ አሁን ነፍሳችንን እየመገብናት ነው ማለት ነው። ደህና ናችሁ? አስተውሉ። ነፍሳችን ነው አሁን እየተመገበች ያለችው። እንዴት ነው እስቲ? ጥሩ ግብዣ ሲኖር፣ ደህና ናችሁ? ያማረ የተዘጋጀ፣ ያው ፍስክ ስለሆነ ስሙን ብንጠራው የለም፣ ስጋው፣ ቁርጡ፣ ክትፎ ምናምኑ በየአይነቱ ተዘጋጅቶ ስናይ ስጋችን ምንድን ነው የሚሆነው? ደስ ይለዋል ወይስ ይከፋዋል? ደስ ይለዋል አይደለ? ስጋችን ደስ ይለዋል። ያለው ነገር፣ የተዘጋጀው ነገር፣ ቆንጆ ነገር ካለ ስጋችን ይደሰታል። እስከምንበላ ድረስ ምናልባት ልንጓጓ እንችላለን። አስተውሉ። ይሄ ደግሞ የነፍስ ምግብ ነው። ቃለ እግዚአብሔር የነፍስ ምግብ ነው። የነፍስ ምግብ ነው ካልን እንደዛ ያንን ስጋዊው ምግብ ስናይ እንደምንጓጓ ለመመገብ ሰውነታችን እንደሚጓጓ ሁሉ መንፈሳዊውን ምግብ የእግዚአብሔርን ቃል ለመመገብ ነፍሳችን ትጓጓለች። ነፍሳችን ትናፍቃለች። ስለዚህ ክርስቲያኖች ርዕሳችንን ምንድን ያደረግነው? ተከተለኝ። ይህን ወንጌል እንግዲህ የጻፈው ቅዱስ ዮሐንስ ነው ብለናል። ቅዱስ ዮሐንስ ከ12ቱ ደቀ መዛሙርት መካከል የሆነ እግዚአብሔር የሚወደው በወንጌል ውስጥ እነሆ ፍቁረ እግዚእ የእግዚአብሔር አገልጋይ ኢየሱስ ክርስቶስ የሚወደው ደቀ መዝሙር ተብሎ ስሙ ተገልጧል። በዚህ የወንጌል ክፍል ውስጥ ቅዱስ ዮሐንስ 21 ምዕራፍ ያለው የወንጌል ክፍል ሲኖረው ወንጌሉን ሲጀምር ምን ብሎ ነው የሚጀምረው? ቀዳሚሁ ቃል ውእቱ ሀበ እግዚአብሔር ውእቱ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ቃል ሥጋ ሆነ ብሎ ይጀምራል። ቅዱስ ዮሐንስ ምስጢረ ሥጋዌን ስለ ክርስቶስ ሰው መሆን አምልቶ አስፍቶ የሰበከ ሐዋርያ ነው። ቅዱስ ዮሐንስ ክርስቶስን በመከራውም ሰዓት ያልተለየው ሐዋርያ ነው። ቅዱስ ዮሐንስ የምስጢር ደቀ መዛሙርት ከሚባሉት መካከል ነው። ቅዱስ ዮሐንስ በመከራው ሰዓት እመቤታችንን ከመስቀል ስር የተረከበና ልጅሽ ተብሎ እኛን ወክሎ ድንግል ማርያምን የተቀበለ ሐዋርያ ነው። በመጨረሻም በመከራ ወንጌልን የሰበከ ታስሮም ፍጥሞ በምትባል ደሴት ውስጥ እንደተሰወረ ይነገራል። የዚህ ሐዋርያ በረከት ይደርብን። አሜን። የሐዋርያው በረከት ይደርብን። ታዲያ ይህ ሐዋርያ በዛሬው የወንጌል ክፍል ውስጥ ሲናገር ምን አለ? ምሳ ከበሉ በኋላ ራሱም አብሮ ነበረ። ቅዱስ ዮሐንስ ምሳ ከበላን በኋላ ብሎ ራሱን አላስቀደመም። ምሳ ከበሉ በኋላ ብሎ ታሪኩን አርቆ ተናግሯል። እዚህ ስፍራ ላይ ምሳ ከበሉ በኋላ ኢየሱስ ክርስቶስ የተናገረውን ያደረገውን ይተርክልናል። እንግዲህ ደቀ መዛሙርቱ በብዙ ድካም ውስጥ አድረው የሚበላ አግኝተው ተመግበው ተደስተው ከጨረሱ በኋላ እነሆ ለሥጋ የሚያስፈልጋቸው ከሰጣቸው በኋላ ከመገባቸው በኋላ ኢየሱስ ክርስቶስ ለጴጥሮስ ጥያቄ ጠይቆታል። ምን የሚል ጥያቄ ነው? ትወደኛለህን? ከባድ ጥያቄ ነው። አሁን ክርስቶስ እኛን ትወዱኛላችሁ ወይ? ትወደኛለህን? ትወጅኛለሽን
ቢለን ምንድን ነው የምንመልሰው? ምንድን ነው የምንመልሰው? ደህና ናችሁ? ምንድን ነው የምንመልሰው? አዎ እንወደዋለን እግዚአብሔር። መውደዱ በምንድን ነው የሚገለጠው? መልካም ነው ልንል እንችላለን፣ ግን መውደዱ በምንድን ነው የሚገለጠው? እመሰት አፈቅሩኒ እቀቡ ትእዛዜ፣ ብትወዱኝ ምን አድርጉ ነው የሚለው? ትእዛዜን ጠብቁ። ትእዛዙን ስንጠብቅ መውደዳችን በዛ ይታወቃል። አስተውሉ። በዓይናችን የምናየውን ወንድማችን፣ በዓይናችን የምናየውን እህታችንን ሳንወድ እግዚአብሔርን እንወዳለን ብንል ውሸታሞች ነው የምንሆነው። ስለዚህ የክርስቶስ ፍቅር የሚገለጠው አንዳችን ለአንዳችን፣ እኔ ለእህቴ፣ እኔ ለወንድሜ፣ እኔ ለሌላው በማደርገው ነገር ነው። ለዚህ ነው ዘገበርክሙ እምሉ ንዑሳን ሊተገበርክሙ በማቴዎስ 25 ላይ ከታናናሾቹ ለአንዱ ያደረጋችሁት ለእኔ አደረጋችሁ ይላል። ከታናናሾቹ ለአንዱ የምናደርገው በጎ ነገር፣ የምንሰጠው ስጦታ፣ ቀደን ብናለብስ፣ ቆርሰን ብናጎርስ፣ ያንን ስናደርግ ክርስቶስ ያንን ለእኔ ያደረጋችሁ ብሎ ይቀበላል። ግንስ ብንከለክለውስ? ስንከለክልስ? በዛ ሰው ላይ ክፉ ስናደርግ በማን ላይ ነው እያደረግን ያለ ነው ማለት? በማን ላይ ነው? በእግዚአብሔር ላይ ነው። በእግዚአብሔር ላይ ነው ያንን የምናደርገው። ስለዚህ የፍቅር መገለጫው ምንድን ነው ስንል አንዳችን ለአንዳችን የምናደርገው ነገር፣ አንዳችን ለሌላችን የምንሆነው ሁኔታ ነው። የክርስቶስ ፍቅር በእኛ ውስጥ የሚገለጠው በዛ መንገድ ነው። ሌላ ምንም አይነት መገለጫ የለውም። በቋንቋ የሚገለጥ ፍቅር አይደለም። በተግባር የሚገለጥ ፍቅር እግዚአብሔር ይፈልጋል። ያንን ነው የሚፈልገው። ትእዛዛትም በሁለት ይከፈላሉ። ምንና ምንድን ናቸው? በሰውና በእግዚአብሔርና በሰውና በሰው መካከል አፍቅሮ ቢጽና አፍቅሮ እግዚአብሔር ተብሎ በሁለት ነው ሕግጋት የሚከፈሉ። ስለዚህ ስለምንድን ነው እያወራን ያለው? አፍቅሮ ቢጽ የሚለው ነው። ትወደኛለህን ሲል ወንድምህን ትወዳለህን ማለቱ፣ እህትሽን ትወጃለሽን፣ አባትህን እናትህን ትወዳለህን እያለ ነው እግዚአብሔር። ለጴጥሮስ ትወደኛለህን ሲለው ምንድን ነው እሱ? የጴጥሮስ ምላሽ ምን ነበረ? የዮናኒ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ከነዚህ ይልቅ ስንት ነበሩ? ጥብርያዶስ ባህር አጠገብ ያሉት 7 ሰዎች ነበሩ። ከሐዋርያት መካከል 7ቱ ናቸው እዛ ቦታ ላይ። ከነዚህ ይልቅ ካሉት ይልቅ አንተ አብልጠህ ትወደኛለህን? ለምን ይሄንን አለ ክርስቶስ ስንል በጸሎተ ሐሙስ ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ እሰቀላለሁ፣ እሞታለሁ፣ ሁላችሁ ትበተናላችሁ ሲል ጴጥሮስ ምን ብሎ ነበረ? ሁሉም ትተው ቢሄዱ እኔ አልክድህም፣ እኔ ሞት እንኳን ቢሆን ከአንተ ጋር እሞታለሁ ብሎ ነበረ። ጌታ ምን አለው? እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ። እንደተባለውም ጴጥሮስ ዶሮ ሳይጮህ 3 ጊዜ ካደው። ነገር ግን ጴጥሮስ አለቀሰ፣ ጴጥሮስ ተጸጸተ። እንደ ይሁዳ ልቡን አላጸናም። ክርስቲያኖች ጴጥሮስ ትልቅ አርአያ ነው። ንስሐ ለሚገቡ ሰዎች፣ ስለ ኃጢአታቸው ለሚያለቅሱ ሰዎች፣ ለሚጸጸቱ ሰዎች ጴጥሮስ አባት ነው። ጴጥሮስ በመጸጸቱ ምክንያት አሁን ኃላፊነት ሲሰጠውናል። ከነኚህ ይልቅ ሲል ያንኛውን አነጻጽሮ ተናገረበት። ከነሱ ይልቅ እወድሃለሁ ብሎ ተናግሮ ስለነበረ ከነኚህ ይልቅ አንተ ትወደኛለህን አለ። የጴጥሮስ ምላሽ ምንድን ነው ስንል እንድወድህ ከነዚህ ይልቅ ትወደኝ ጌታ ሆይ እንድወድህ አንተ ታውቃለህ። እወድሃለሁ አላለም። እንደዚህ እወድሃለሁ አላለም። እንድወድህ አንተ ታውቃለህ። የልቤን አንተ ታውቃለህ። አንተ ፈጣሪ ነህ። አንተ አምላክ ነህ። አንተ ሁሉን ትመረምራለህ። ምክንያቱም እወድሃለሁ እሞትልሃለሁ ብሎት 3 ጊዜ ስለካደው አሁን ጴጥሮስ ትክክለኛው መልስ፣ ትክክለኛ ቦታ ላይ፣ ትክክለኛ ማንነት ላይ ቆመ። እንድወድህ አንተ ታውቃለህ።
እንድገዛልህ አንተ ታውቃለህ፣ እንዳፈቅርህ አንተ ታውቃለህ አለ። አንተ ታውቃለህ የሚል ክርስቲያን ሁሌም ይሻገራል። እግዚአብሔር ያውቃል የሚል ክርስቲያን ያልፋል። ክርስቲያኖች ፈተናው እኛ እናውቃለን ስንል ነው የምንወድቀው። እኔ አዋቂ ነኝ ስንል የምንወድቀው፣ እኛ እናውቃለን ስንል የምንወድቀው፣ ከሁሉ የተሻልኩ ነኝ ብለን ስናስብ ነው። ማንም ሰው ሌላው ከሱ እንደሚሻል፣ ወንድሙ እህቱ ከሱ እንደሚሻል ያስብ ነው የሚለው ክርስትና። ከኔ ሌላው ይሻላል ብሎ ማሰብ፣ እኔ ከሌላው ይሻላለሁ አይደል፣ እኔ ከገሌ እበልጣለሁ ሳይሆን ከኔ ሌላው ይሻላል፣ ከኔ ወንድሜ ይሻላል፣ ከኔ እህቴ ትሻላለች ብሎ ማሰብ ነው። ስለዚህ ጴጥሮስ አሁን እያለ እንደወደ አንተ ታውቃለህ፣ አንተ ልብ ያመላለሰውን ኩላሊት ያጤሰውን አንተ ታውቃለህ፣ አንተ ሁሉን ትመረምራለህ። ስለዚህ ምን አለው ኢየሱስ ክርስቶስ? ይህንን መልስ ሲመልስ ምንድን ነው ያለው? ምን አለው? ግልገሎችን አሰማራ። ምን አሰማራ? ምን አሰማራ? አያችሁ፣ የክርስቶስ የፍቅሩ መግለጫ፣ እግዚአብሔርን የመውደዳችን መገለጫው ምንድን ነው ስንል አንዳችን ለሌላችን የምናደርገው ነው። ጴጥሮስ የተሰጠው ኃላፊነት መውደዱን ከገለጠ በኋላ አንተ ሁሉን ታውቃለህ ካለ በኋላ የተሰጠው ትልቅ ስልጣን ምንድን ነው ስንል ግልገሎችን መጠበቅ። ግልገሎችን ከአገልግሎት ሁሉ በላይ የሆነው ነገር፣ ከኃላፊነት ሁሉ በላይ የሆነው ኃላፊነት እረኝነትን የሰጠው ትልቁ አገልግሎት እግዚአብሔርን መውደዳችንን የምንገልጽበት ትልቁ መንገድ ምንድን ነው ስንል እርስ በርሳችን አንዳችን ለአንዳችን የምናደርገው በጎ ነገር ያ ነው። ጴጥሮስ ፍቅሩን ከገለጠ በኋላ አንተ ታውቃለህ ካለ በኋላ ወንድሞችን ጠብቅ፣ ግልገሎችን ጠብቅ። ለጊዜው አብረው ያሉትን 12ቱን 11ዱን ሐዋርያት እንዲያጽናናቸው፣ እንዲጠብቃቸው፣ እንዲያበረታቸው ነው። ፍጻሜው ግን እነሆ ለዓለም ሁሉ አባት ሆኖ፣ በዓለም ሁሉ አባት ሆኖ፣ ለሁሉም አባት ሆኖ ሁሉን እንዲጠብቅ ዛሬ የጴጥሮስ ቃል ኪዳን፣ ዛሬ የጴጥሮስ አባትነት ሁላችንን የሚጠብቀናል። ምን እንላለን ስንጸልይ? የጴጥሮስ አምላክ ሆይ ምን በለን? ይቅር በለን፣ እርዳን ብለን እንማጸናለን። አያችሁ፣ ከዚህ በኋላ ኢየሱስ ክርስቶስ እንደገና ምን አለው? አሁን ግልገሎችን አሰማራ ካለ በኋላ እነማንን ነው ግልገሎች የተባሉት? 11ዱ ከእሱ ጋር ያሉትን። በሁለተኛ ደረጃ ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ። ሀሳቡን አልለወጥም፣ ቃሉን አልለወጥም። ያችኑ ቃል የተናገረው፣ ያችኑ ቃል ነው ደግሞ የተናገረው። ምን አለው ኢየሱስ ክርስቶስ? ጠቦቶቼን ጠብቅ። ጠቦት የተባሉት ለጊዜው አባቶቻችን ሊቃውንት እንደሚተረጉሙት 72 አርድእት አሉ። እነሱን አጽናቸው፣ እነሱን ምከራቸው፣ እነሱን ጠብቃቸው ሲል ነው። ለፍጻሜው ግን ምዕመናንን ማለት ነው። ጠቦት የተባሉት ወጣቱን፣ በዕድሜ ከፍ ያሉትን፣ ብዙ ፈተና ያለባቸውን ወጣቶቹን እንዲጠብቅ ጴጥሮስ ኃላፊነት ተሰጥቶታል። ያ ኃላፊነት ጴጥሮስ ጋር የቆመ አይደለም። በጴጥሮስ ክህነት ውስጥ ያሉ መምህራንን፣ አባቶችን፣ ካህናትን በሙሉ የሚመለከት ኃላፊነት ነው ማለት ነው። በሶስተኛ ደረጃ አሁንም ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ይላል። ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ። አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ።
ለምን አዘነ? አዘነ ጴጥሮስ አዘነና አንተ ሁሉን ታውቃለህ ብሎ ተናገረ። ለምንድን ነው ያዘነው? ለምን ያዘነ ይመስላችኋል? ምንድን ነው ያሳዘነው? ትወደኛለህ የሚል ጥያቄ ነው። ከባድ ጥያቄ አይደለም የተጠየቀው። ግን ጴጥሮስ ለምን አዘነ? ምንድን ነው ያሳዘነው? ጴጥሮስ ትናንትናውን አሰበ። ከአሁን በፊት ወድሃለሁ ብዬ ስለካድኩት ያንን አሰበና ጴጥሮስ ምን አለ? አዘነ ይላል። በትላንትና ማንነቱ ያዘ። ትላንትና በሰራው ስህተት ነው ያዘነው። ክርስቲያኖች ክርስቲያን ከሆንን ይሄ ነው። ስለ ትላንትና ኃጢአታችን፣ ስለ ትላንትና በደላችን፣ ስለ ትላንትና ውድቀታችን ማዘን። ሁለተኛ በዛ መንገድ ላለመሄድ ደግሞ ምን ማድረግ? ራሳችንን ከዛ መንገድ ማድረግ። ጴጥሮስ አዘነ። ትላንትና እንዲህ ብዬ አልለይም ብዬ ክጀው ነበር። ያንን አስቦብኝ ነው። ከዚህ በኋላ ማለት ሁሉን አንተ ታውቃለህ። የኔን ጥንካሬ፣ የኔን ጉልበት፣ የኔን እውቀት፣ የኔን አቅም አንተ ታውቃለህ። ሁሉን አንተ ታውቃለህ። የኔን ሕሊና አንተ ታውቃለህ። የኔን ፈቃድ አንተ ታውቃለህ። አንተ ወደፊት የሚሆነውንም አንተ ታውቃለህ። ዛሬም ማወራውን ሳይሆን ነገ በሕይወት የሚሆነው። ምክንያቱም ዛሬ ወድሃለሁ ብዬ ነገ ምናልባት ባልኩት ቃል ባልገኝስ ብሎ አሰብ። ስለዚህ አዘነ። ክርስቲያኖች እንደዛ ብለን እናስባለን። ነገ በሃይማኖቴ ጸንቼ ቆም ይሆን? ነገ በዚህ አገልግሎቴ እኖር ይሆን ብለን እናስባለን። እናስብማል። አዘነ። ሁሉን ታውቃለህ አለ። ከዛ ክርስቶስ ምን አለው? በጎችን አሰማራ። በጎች የተባሉት ለጊዜው ጌታን ሲከተሉ የነበሩ 36ቱ ቅዱሳን አንስት ናቸው። ለፍጻሜው ግን በዓለም ያሉ ምእመናን ናቸው። እነኝን ጠብቃቸው፣ እነኝን አሰማራቸው ብሎ ኢየሱስ ክርስቶስ ለቅዱስ ጴጥሮስ ኃላፊነት ሰጠው። ደስ አይልም? ኃላፊነት ሰጠው። በምዕራፍ 20 ላይ ባለፈው አይተናል። በምድር ያሰርከው በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው። ስልጣን ክህነት ነው። ኢየሱስ ክርስቶስ ያንን ስልጣን ከሰጣቸው በኋላ እዚህ ጋር ደግሞ ኃላፊነት ነው። ግልገሎች የተባሉ ሕፃናቱ ከሕፃንነት ጀምሮ ቤተ ክርስቲያን ጴጥሮሳዊ ስለሆነች በጴጥሮስ ክህነት ላይ ስለተመሰረተች ግልገሎች የተባሉ ሕፃናትን በ40 በ80 ቀን እያጠመቀች የእግዚአብሔር ልጆች እንዲሆኑ ታደርጋለች። ግልገሎች የተባለው እነሱ ናቸው። ከሕፃንነት ጀምራ ተንከባክባ የምታሳድግ በወጣትነታቸው በቤቱ ኖሮ የእግዚአብሔርን ቃል ሰምተው ክርስቲያን ሆነው እንዲኖሩ እስከ መጨረሻው ጸንተው እንዲኖሩ ቤተ ክርስቲያን ጴጥሮሳዊ ስለሆነ ትጠብቃለች። በሰንበት ትምህርት ቤት ልጆች በሰንበት ትምህርት ቤት እንዲያ ይልቁንም በወጣትነት ደግሞ መከራና ፈተና የበዛበት የሥጋ ፈተና የበዛበትን ያንን የፈተና ዘመን በቤቱ እንዲያልፉ ቤተ ክርስቲያን ሰንበት ትምህርት ቤት አቋቁማ ጴጥሮሳዊ ስለሆነ ልጆቿን ትጠብቃለች። ብዙውን ጊዜ ግን የዓለማውያኑ አስተሳሰብ ዓለማውያኑ ባይባልም እንደው ክርስቲያኑ በራሱ የሚያስበው ሕፃናት እስከ ስንት ዓመት ነው መቁረብ ያለባቸው? ነገር እስከ ስንት ዓመት ነው? እስከ ስንት ዓመት ነው? እስከ 7 ዓመት። እስከ 7 በጣም ጥሩ። እስከ 7 ዓመት። እሺ፣ ሌሎቻችሁ ሕፃናት እስከ መቼ ነው ልጆች መቁረብ ያለባቸው? አይቋረጥም። ስለዚህ ያንተ አሁን ቀጥታ እስቲ ለምንድን ነው እንደዚህ ያለው? ከ7 ዓመት በኋላ ንስሐ ስለሚገቡ ማለት ነው። ንስሐ ስለሚገቡ ንስሐ ገብተው ታዲያ መቁረብ አይችሉም እኮ። መቁረብ ያለባቸው እስከ መቼ ነው?
እስከ መጨረሻው እስከ ዕለተ ሞት ድረስ ነው። ቅዱስ ቁርባን የሚቋረጠው ሰው ይሄን ዓለም ድል ነስቶ በሞት አሸንፎ እስከሚሄድበት ጊዜ ሰዓት ድረስ ምዕመናን በቤቱ እየኖሩ ንስሐ እየገቡ ቢወድቁ እየተነሱ ቢበድሉ ይቅርታ እየጠየቁ ከንስሐ አባታቸው ጋር እየተመካከሩ ስጋውን እየበሉ ደሙን እየጠጡ እንዲኖሩ እንጂ እስከዚህ ሰዓት ተብሎ የተወሰነ ጊዜ የለም። ብዙ ጊዜ ግን በልምድ ምንድን ነው የሚደረገው? ልክ አቅመ አዳም አቅመ ሔዋን ሊደርሱ አካባቢ አሁን በቃሽ፣ አሁን በቃ ጎርምሰሻል ይባላል። ምን እያልን ነው እንደዛ ስንል? አሁን ተራዊ ምንድን ነው ማለት ነው? ምን አድርግ ነው? ኃጢአት ስራ። አሁን ኃጢአት መስሪያ ጊዜ ነው። አሁን ኃጢአት መስሪያሽ ጊዜ ነው ያለ ቤተ ክርስቲያን ይሄንን አትልም። ቤተ ክርስቲያን ሁል ጊዜ ጴጥሮሳዊ የሆነችው ቤተ ክርስቲያን ወጣቶችን በቤተ ክርስቲያን እንዲኖሩ ከቤተ ክርስቲያን እንዳይወጡ ሲዳሩ በምንድን ነው የሚዳሩት? በምንድን ነው የሚዳሩት? በቅዱስ ቁርባን። ከቅዱስ ቁርባን ውጭ የሆነ ጋብቻ ይባላል? ጋብቻ ያው የጋርዮሽ ስርዓት ነው። እየተረዳዱ መኖር። ትዳር በቅዱስ ቁርባን በቅዱስ ሥጋውና በክቡር ደሙ በካህኑ አማካኝነት እስከዛም ድረስ በቤተ ክርስቲያን ጸንተው አውቀው ተምረው ተረድተው በቅዱስ ቁርባን ታትመው ወንጌሉን ጨብጠው ቃል ገብተው በቤተ ክርስቲያን ነው ጋብቻ የሚፈጸመው። መጠበቅ ማለት ይሄ እስከዛን ድረስ ልጆች ንጽሕናቸውን ቅድስናቸውን ጠብቀው በጽድቅ እንዲመላለሱ እግዚአብሔርን እንዲፈሩ ስርዓተ ቤተ ክርስቲያንን እንዲያከብሩ እያስተማሩ ካህናት ጴጥሮሳውያን እነሆ ጠቦት የተባሉትን ምዕመናን ይጠብቃሉ። ጠቦት ምንድን ነው? እስኪ ታውቃላችሁ? ጠቦት ምንድን ነው? ጠቦት ምንድን ነው? ምንድን ነው ጠቦት? አይ ወጣቶችማ ወጣቶች ናቸው። ጠቦት ምንድን ነው? አማርኛ ነው የጠየቁት። የበግ የፍየል። እሺ ምንድን ናቸው? ጠቦት ምንድን ነው? ንገሩኝ። ከግልገልነት ምን ያሉ ናቸው? ከፍ ያሉ ናቸው። ከግልገልነት ያለፉ ናቸው። ጠቦትነት ይውላችሁ። ጠቦት የተባሉት ሰው ወድቆ ቢሰበር ችግር ቢደርስበት ምንድን ነው የሚታረድለት? ጠቦት ነው የሚታረድ። ጠቦት በጣም ተፈላጊ ነው። ጠቦት ስጋቸው ሰውነት የሚጠግን ነው። በጣም ተፈላጊዎች ናቸው። እዩት፣ ኢየሱስ ክርስቶስ ጠቦት ብሎ የጠራው ማንን ነው? ወጣቶቹ በቤተ ክርስቲያን እንዲኖሩ ወጣትነታቸውን በቤተ ክርስቲያን እንዲያሳልፉ። ምክንያቱም ዓለም በዛን ሰዓት ይፈልጋቸዋል። ዓለም ጉልበታቸውን ይፈልጋል። ዓለም እውቀታቸውን ይፈልጋል። ዓለም በራሱ መንገድ ለመምራት የሚፈልግበት ጊዜ ነው። ያንን